ሄሎ ጤና ይስጥልኝ። እንዴ ፋሚሊ ቲቪ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ላወራችሁ የፈለኩት ነገር ስለ መከፋት። ተከፍታችሁ ታውቃላችሁ? በተለይ በዘመዶቻችሁ ሲሆን በጣም ይማል፣ እውነት በጣም ይማል። እኔ በጣም ስላስከፉ እኔን እንደዚህ የተሰማኝ በብዙ ሰዎች ዘንድ ይሄ ነገር ሊኖር ይችላል ብዬ ነው ዛሬ በማውራት የመጣሁትና በብዙዎችን በብዙ ቤቶች ይሄ የእርስ በርስ ነገር ወይም ደግሞ ዘመድ ከዘመድ አሉባልታ ብዙ ነገሮች አሉ በብዙ ቤቶች ላይ እና ማንኛውም ቤት ይኖራል ብዬ ነው ይሄ ነገር እና ይሄ እኔ ጋር ቤት ስላለ ነው። እና እኔ ብዙ ጊዜ ዘመዶች ያስከፉኛል። እውነት እነሱ ላይ ያውቁ ይችላሉ። ይሄ ብዙ እኔ እንደዚህ እንዳስከፉኝ ወይም ደግሞ ውስጤ እንደተሰማኝ እነሱ ላያውቁ ይችላሉ። እንደዛ ነው ብዬ የማስበው። ሜቢ ግን እኔ በተደጋጋሚ ውስጤን ሰብረውኛል። በተደጋጋሚ የሚገርማችሁ ነገር በፊት እኔ በጣም ነገሮችን አሳልፍ ነበረ፣ በውስጤ ቻል አረግ ነበረ እና ምንም ቢሉኝ እኔ አላኮርፍም ነበረ እውነት። እና ብዙ ጊዜ እንደው አደይ በቃ ቂማቲዝም በቃ ትረሳዋለች ነው በሚባለው እና በዛም ነው የምታወቀው በፋሚሊ ቤተሰብ። አሁን አረጃው መሰለኝ ተመልካቾቼ፣ እውነት ነው። በቃ ነገሮች ትንሽ ነገሮች ያስከፉኛል፣ ትንሽ ነገሮች እና እንዴ አረጃው እንዴ ነው አረጃው እንዴ ተመልካቾቼ። እና ለምንድን ነው ትንሽ ነገር የሚያስከፋኝ? እርግጥ ትንሽ ነገር አይደለም ግን አይቼ ማለፍ እችላለሁ። በቃ ምን አገባኝ፣ በቃ እንደዚህ ካሉ ምናምን ብዬ መተው ይችላል ነበረ። ነገሮችን መተው እችላለሁ። ግን የማይቻል ነገር አለ ብዙ ጊዜ። በቃ ይሄ ከማጠብቁት ሰው፣ ከትልልቅ ሰው አለ ከምትሉ ሰው ደግሞ የሆነ ነገር ሲሰሙ እውነት ውስጣችሁ ይሰበራል። እና ይሄ ነገር ነው እኔ ጋ የሆነው ነው። በቃ በስመ አብ እንደዚህ ነው ነገር። ማታ ሌሊት ጠዋት እራሱ አለቀቀኝ እና ከዛ እስቲ ላወራቸው ዩቲዩብ ተከታታይ ፋሚሊዎቼን እስቲ ላወራቸው። እኔን እንደዚህ ውስጤ እንደዚህ እንትን ካለኝ ብዙ ሰዎች ላይ እንደዚህ ይኖራል በሚለው ነው ለማውራት የፈለኩትና እኔ ሰብሮኛል ነገር እና ብዙ ዘመዶች እኔ ተው እባካችሁ፣ እኔ ስላለኝ ወይም ስለሌለኝ አይደለም። ምን ልበላችሁ፣ በቃ ማለት በተለይ ትልልቅ ሰዎች እኛ ልጆቻችሁ ነው እና አጥፍተን ሊሆን ይችላል፣ ብዙ ነገር እናጠፋ እንችላለን። ግን እናንተ አኩርፋችሁ ለእንትን አሳልፋችሁ ከምትሰጡ መተው ብትችሉ እንደዚህ አሪፍ ነው። ምክንያቱም ትልልቅ ሰዎች ብዙ ነገሮችን ታውቃላችሁ፣ ብዙ ነገር አሳልፋችሁ ነው እዚህ እንትን የደረሳችሁ እና በቃ ይሄ ትንንሽ ገና ልጆች ላይ እንትን ባትሉ፣ ትኩረት ባትሰጡ፣ ለዛ ነገር ትኩረት ባትሰጡ። እኔ የሚገርማችሁ ነገር እንደዚህ ተጋምኖ እዚህ ይደርሳል ብዬ አላሰብኩኝም። እርግጥ ከኔ ፋሚሊ ጥፋት አለ፣ ያጠፋ ሰው አለ እና ይሄ እንደዚህ ተጋምኖ ሁሉ ጋር እንደዚህ ዘመዶች እንደዚህ እንትን ይላል ብዬ ያስከፋል ብዬ አላሰብኩኝም። እውነት ነው። በቃ ብዙ ነገር ሆኗል። የሚገርማችሁ ነገር እውነት እኔ አላውቅም እና ለካ የሚወዱኝ ሰዎች፣ አክብረው የሚጠሩ ሰዎች የሆነ ታይም ላይ በመሀል በቃ መጠራራት አቆምን፣ ምናምን መደዋወል ምናምን አቆሙ ምናምን። ይሄ ነገር ምንድን ነው ምናምን እለዋለሁ ባለቤቴ እንደሆነ ይህ ነገር ላይ ምንድን ሆነው ነው ምናምን አለው። ላካላችሁ ስሰማ በቃ እርስ በርስ እየተነጋገሩ እንዳትጠሪያት እንዳትጠራሩ እየተባባሉ ለካ እንትን ይላሉና እኔ ማንም ጠራኝ አልጠራኝ እኔ ኬር የለኝም በነገራችን ላይ ማርያም።
ቢጠሩኝ ባይጠሩኝ ምንም እንትን የለብኝም። አሁን የያዝኩት እንትን ነው። እሱ ደግሞ በቃ ብዙ ጊዜ እኮ አይታችሁ መቼም አለ ሁሉም ሰው ተመሳሳይ አይደለም። አንዱ ጋር የሚበለጥ አንዱና ማሳነስ ይሄ ምናምን አንዱን እንትን ማለት ይሄ ነገር አለ ሁላችንም ፋሚሊ። እሱን ነገር ስለማይን እንደው በፊትም አይ በጣም ብዬ ነው ዝም በኬርለስነት ነው ሰዎችን የሚቀርቡ ያለመራራቅ ግዴታ ስጋ ነው፣ ዘመድ ነው እና ከዘመድ ላለመራቅ ብዙ ጥረት እናደርጋለን ብዙዎቻችን ላይ እና እኔም ጋር እሱ ነው ያለው። ዘመዶችን እወዳለሁ በነገራችን የተመልካቾች እና ምንም እንትን ቢሉኝ ራሱ በውስጤ እንትን ለማለት ነው የምፈልገው። ደስተኛ ሆኜ ለመጠን ነው የምፈልገው። የብዙ ነገር ታይላችሁ ሰዎች ላይ ሰዎች ሙሉ አይደለም፣ የሆነ ጉድለት አላቸው። እነሱ ጉድለት አለ ብዬ እኔ ከሰዎች ለመራቅ አልፈልግም ነው ከዘመዶቼ መራቅ አልፈልግም። ግን ደግሞ በቃ ይሄ እናንተ ማጠብቁት ነገር ይመጣባችሁ እናንተ ማጠብቁት በቃ ግዴታ መራቅ እንዳለብኝ የምወስንበት ታይም እየደረስኩ ነው በቃ የሚል ደረጃ ላይ እንድደርስ የሚያደርጉ ሰዎች አሉና ለምን ይሄ ነገር ይሆናል? በነገራችን ላይ ትንሽ ነገር ሰውን ትጎዳለች፣ ታደርቃለች እና እኔን ካልወደዱኝ ካላከበሩኝ ፋሚሊዬን ሁላ ነገሬ ካላከበሩ እኮ አክብሩና ተከባብረን በምንኖርበት ባይድ እኮ ብዙ እንትን እንደ ፋሚሊ ተከባብሮ በሚኖርበት ታይም ስጋችሁ ራሳችሁን የሚጎዳ ከሆነ እንዴ ለምን አይራቅም? መራቅ ነው። እኔ እሱ ነው እንትን ያለኝ ያ ሰው ካላከበረኝ እንትን ካለኝ እሱ ደስ ሲለው እኔ እንትን የሚለኝ ከሆነ ወይም ደግሞ በቃ አሁን እንትን ማለት አለብኝ፣ በቃ አሁን መቅረብ አለብኝ፣ አሁን እንደዚህ እንዴ በፕላን ነው እንዴ ሰው የሚቀረበው? ወይም ደግሞ አሬንጅ ተደርጎ ነው ወይም ደግሞ ሰው ተከትሎ ነው እንትን የሚባለው አይደለም። እውነት እኔ አሁን የሚያዩም ሰዎች ይኖራሉ። እኔ በጣም በቃ እኔ ከማልጠብቀው ሰው ደግሞ የሆነ ነገር ስሰማ ይከፋቸዋል እና እባካችሁ ዘመዶች ዘመዳሞች ማለት ትንሽ ነገር ቢሆን ታስከፋለች እና ለሰዎች ብትጠነቀቁ ጥሩ ነው እላለሁኝ። በዚህ ታይም እርስ በርስ ተከባብሮ ነው በነገራችን ላይ ያለው ሰው እና በቃ ተከባብረው ቢሆን መናናቁ ምንም ክርስቶስ ሲሰጥም ሲነሳም ሲሰጠኝም ይሰጠኛል፣ ሲነሳኝም ይነሳኛል። ማንም ሰው እንደዛ ነው። እግዚአብሔር ይመስገን ሙሉ ነኝ። እኔ ደግሞ ክርስቶስ እስከሚበቃኝ ድረስ ሰጥቶኛል፣ አለኝም ይሰጠኛል ወደፊት እና ለሁሉም ሰው እንደዛ ነው እና በተለይ ደግሞ ዘመድ እንዴ አሁን እኮ በቃ በዘመድ አሁን ለምንድን ነው በዘመድ ባሰው ሁሉ ነገሩ ዘመድ ሆነ። በቃ የመጠማመዱ እንትን ማለት ምናምን እንዴ የገዛ ስጋችሁ ይጠምዳል እንዴ? በገዛ ስጋችሁ እንድትጣሉ ይደረጋል እንዴ? ነውር ነው እንዴ? እኔ እንደዛ አልጠብቅም ነው እኔ ጋር የሆነው እንደዛ ነው። በትንሽ ነገር በማይረባ ነገር ሰዎችን ማስቀየሙ ይሳይ። እኔ ምንም ችግር የለብኝም ምንም ቢሆን እኔ እንትን በሉኝ አይደለም። እናንተ ስታከብሩኝ አከብራችኋለሁ፣ እናንተ እንትን ስትሉኝ እንደዛው ነው። እኔ እናንተን እከተላለሁ። እኔ የምከተለው ትልልቆቼን ነው። ስለዚህ እናንተ ይሄን ነገር ካስተማራችሁኝ እኔ ከእናንተ ምን ልማር? እውነቴን ነው። ከእናንተ እኮ ደግነት፣ ሩሩነት፣ መተሳሰብ፣ መረዳዳትን፣ መከባበርን፣ ቤተሰብ መርዳትን አልፎም ደግሞ ውጭ ላይ ያሉ የተጎዱ ካሉ እንደዚህ እንትን ነው ማስተማር ያለባችሁ እንጂ እኮ ነገርን እኮ እንትን ካልነው እኮ ከምናወራው ሁሉ ከእያንዳንዱ ነገር ይወጣዋል አይደል እንዴ? ከእያንዳንዱ ከምናወራው አንዳንድ ነገር አይጠፋም። እና ስብ ካልን እኮ ወሬ ሁሉ አንዳንዴ የምናወራው ሁሉ ነገር ሊሆን ይችላል፣ ሰዎችን የሚጎዳ ሊሆን ይችላል። ከስንትን ካለ እና ይሄ ነገር እኔ
ብዙ ጊዜ ዘመዶቼ ሳታውቁም ሊሆን ይችላል አላችሁም የምታረጉት ነገር ያስከፋል። እውነቴን ነው፣ አስተዛዝባለሁ። ይህን ለማለት ፈልጌ ነው። አመሰግናለሁ።